ምን አደራችሁ ቅዱሳኖች፣ ጌታ እግዚአብሔር የተባረከ ይሁን። እኔ በጣም ደህና ነኝ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለጌታ ለኢየሱስ ይሁን። ዛሬ በማለዳ እንደ ልምዳችን ዛሬ ማለዳ ከመኝታዬ ስነሳ ውስጤ ላይ የመጣ አንድ ሀሳብ፣ እሱም ደግሞ የእግዚአብሔር ቃል አብረን እናያለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ባለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ይላል። ውስጤ ላይ ሁሉ በእርሱ ሆነ የሚለው ሐሳብ ውስጤ ላይ ነገሰ። ሁሉ በማ ሆነ? በክርስቶስ ሆነ። ሁሉ በእግዚአብሔር ሆነ ይልና ከሆነው አንዳች እንኳን ያለ እርሱ አልሆነም፣ ያለ እርሱ አልሆነም። እና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። በእርሱ ሕይወት ነበረች፣ ሕይወትም ይላል የሰው ብርሃን ነበረች። ዛሬ የእናንተ ሕይወታችሁ ማን ነው? ዛሬ የእናንተ ሕይወት ኑራችሁ ማን ነው? ዛሬ የእናንተ መንገዳችሁ ማን ነው? ሕይወት ነበረች። አይገርማችሁ? ሕይወት ነበር። ሕይወት በእርሱ ሕይወት ነበረች። በማ በክርስቶስ ኢየሱስ ሕይወት ነበረች። ይገርማል። ሕይወትም የሰው ብርሃን ነበረች። አየህ፣ ሕይወትም የሰው ብርሃን ነበረች። እንግዲህ ጨለማ ከቦ ነው ያለው፣ ጨለማ ውስጥ ነው ያለነው፣ በኃጢአት ውስጥ ነው ያለነው። ክርስቶስ ሞተ፣ እኛ ደግሞ ከጨለማ ወደሚደነቅ ብርሃን አመጣ። ከደግደግ ጨለማ አውጥቶ ወደሚደነቅ ብርሃን አመጣ። ማ ኢየሱስ ክርስቶስ በምን አመጣ? በቀራንዮ መስቀል ባፈሰሰው በደሙ ኃይል አመጣ። በፍቅሩ አመጣ። በእርሱ ሕይወት ነበረች። በማ በክርስቶስ ኢየሱስ። በጌታ በኢየሱስ ክርስቶስም ተባረኩ። በእውነት በክርስቶስ ያላችሁ ሁላችሁ በርቱ። ክርስቶስ እንደገና ደግሞ ለመኖር እየፈለጋችሁ ሁኔታ ፈርታችሁ፣ ካልቸር ፈርታችሁ፣ መንገድ ማውጫው ፈርታችሁ፣ ስፍራ የለቀቃችሁ ለመስማት እየፈለጋችሁ ነገር ግን ሕግና ወግ ስላለ ዝም ያላችሁ ዛሬ ለእናንተ የሕይወት የሚሆነው ክርስቶስ ናባችሁ። ኢየሱስ ክርስቶስ ሕይወት ነው። በሱ ውስጥ ብርሃን አለ፣ በሱ ውስጥ ሕይወት አለ፣ በሱ ውስጥ ረፍት አለ፣ በሱ ውስጥ ሰላም አለ። በኢየሱስ ክርስቶስ ውስጥ የሚገኝ ሰላም በብርና በወርቅ አይገኝም፣ በሰው ብዛት አይገኝም፣ በጓደኛ ብዛት አይገኝም። በኢየሱስ ክርስቶስ በእግዚአብሔር ልጅ ሕይወት አለች። ሕይወት ሁልጊዜ ታኖራለች። ሕይወት ታችኋል። ብርሃንም ይላል ቁጥር 5 ላይ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ኃጢአት እግዚአብሔርን ልጅ ኢየሱስን አላሸነፈው፣ እሱ አሸነፈ። ሞት አላሸነፈም፣ እሱ አሸነፈ። ሌላ ደግሞ ተነሳ፣ ድንጋዩን አንከባሎ ተነሳ። ዛሬ መከራችሁን ያንከባላል፣ ዛሬ ችግራችሁን ያንከባላል።